ላይፍ የቁጠባና ብድር ኅብረት ሥራ ማኅበር የለውጥ ድምፅ። ላይፍ በኢትዮጵያ የልማት ጉዞ ላይ የፋይናንስ ተቋማት ሚና ከገንዘብ አያያዝ አልፎ የማኅበረሰብ ተሳታፊነትን የሚወስን እየሆነ መጥቷል። በዚህ ማዕበል ውስጥ አንዱ ስም ብቅ ብሎ ትልቅ ትርጉም አዝሏል። ላይፍ የገንዘብ ቁጠባና ብድር ኃላፊነቱ የተወሰነ የኅብረት ሥራ ማኅበር። ተቋሙ መስከረም 20 ቀን 2011 ተወለደም። በ51 አባላት 41 ወንዶችና 10 ሴቶች ብቻ ነበሩ። ሲመሰረት የመነሻ ካፒታሉ 51 ሺህ ብር ነበር። ነገር ግን በዚያው ጥቅምት ወር አራዳ ክፍለ ከተማ የሕጋዊ ሰውነት ዕውቅና ሲያገኝ አነስተኛ ካፒታሉ ለትልቅ ራዕይ መጀመሪያ ብቻ መሆኑን አረጋገጠ። ስሜ ዮሐንስ ምሩጽ ይባላለሁ። የላይፍ ቁጠባና ብድር ዋና ሥራ አስኪያጅ ነኝ። ላይፍ ቁጠባና ብድር የዛሬ 7 ዓመት መለስ ብለን ስናየው ሳስታውሰው በአንድ ሰው ሐሳብ አመንጭነት ነው የተነሳው። እሱም በእኔ ሐሳብ ነው። 1-2 ጓደኞቼ ይዤ ቤት ቁጭ ብለን የጀመርነውና በኋላ የተለያዩ ጓደኞቻችንና ቤተሰቦች ላይ በመሰባሰብ በ41 ወንድ በ10 ሴት አጠቃላይ በ51 አባላት ነው ሕጋዊ ዕውቅና በኅብረት ሥራ ማኅበር እንድናገኝ ተደርጎ ወደ ሥራ የገባ ነው። ላይፍ የተቋቋመው የብዙሃንን ኢኮኖሚያዊና ማኅበራዊ ችግር በዘልማድ በመረዳት ሳይሆን ለላቀ ልማት ራሱን አደራጅቶ በመንቀሳቀስ ነው። ላለፉት 7 ዓመታት ላይፍ ከታለመው ግብ አልተዘናጋም። በራዕዩ በዕቅዱ በየዓመቱ መደበኛ ጠቅላላ ጉባኤዎችን በማካሄድ የገንዘብ አያያዝን ከማስተካከል ባሻገር የሰውን የኑሮ ዘይቤ ለመቀየርና ለማስተካከል የሚተጋ መድረክ ሆኗል። ላይፍ የብዙሃን ተቋም ሆኖ በመመረጡ ለበርካታ ዜጎች የችግራቸው መፍትሔም ሆኗል። ገንዘብ በማበደር ሰዎች የኑሮ ደረጃቸውን ከፍ እንዲያደርጉ፣ የራሳቸውን የሥራ ዘርፎች እንዲያሰፉና መኪና በመግዛት የለውጥ ተካፋይ እንዲሆኑ ማስቻሉን ገስግሷል። በብዙ ዜጎች ሕይወት ውስጥ የሥራ ዕድል በመፍጠር ቀዳሚ ነው። ነገር ግን የላይፍ ስብዕናም በገንዘብ ዝውውር ብቻ የተወሰነ አይደለም። አንሺ ጧሪ ቀባሪ የሌላቸውን አቅመ ደካሞች በማዕድ በማሰባሰብና ቤታቸውን በማደስ ተቋሙ ሀገራዊ ዜግነቱን በሚገባ ማኅበራዊ ኃላፊነቱን መወጣቱን እንደቀጠለ ነው። ይህ የልግስና ተግባር የልማት አርበኝነቱ መገለጫ አርማው ነው። ላይፍ ለራሱ መሻሻል አርፎ አያውቅም። ተከታታይ 9 መደበኛ ጠቅላላ ጉባኤዎችን በማካሄድ የፋይናንስ ተቋማዊ ልምድን ከምርጥ አመራር ጋር እያጣመረም አሁን የደረሰበት ደረጃም በ5ኛው መደበኛ ጉባኤ ላይ ለተወያየው የተስፋ የማኅበረሰብ ተጠቃሚነት የተስፋፋ የማኅበረሰብ ተጠቃሚነት ራዕይ መሠረት ሆኗል።
ክቡራትና ክቡራን እንኳን ለ7ኛ ዓመት 9ኛ መደበኛ ጉባኤ በሰላም አደረሳችሁ። እንኳን በደህና መጣችሁ። ባለፉት ዓመታት መንግስት ያወጣውን አዋጅ ተግባራዊ በማድረግ ህብረት ሥራ ማህበር ደግሞ የመንግስት አዋጅ መሰረት በማድረግ ያወጣቸውን ደንቦች ተግባራዊ በማድረግ በደንቡ ውስጥ የተካተቱ የእሴቶችን የመብቶቹም ግዴታዎቹም ተግባራዊ በማድረግ መልካም ስራዎች የሰራ ማህበር መሆኑ እዚህ ያለው አብዛኛው የሚታወቅ ነው ማለት ነው። እሱም ብቻም ሳይሆን በተለያዩ የመንግስት የልማት ስራዎች በመሳተፍ የማህበሩ አባላትም ተጠቃሚነትን ለማረጋገጥ በርካታ የማህበራችን አባላት ተጠቃሚነት ማረጋገጥ የቻለ ማህበር ነው ማለት ነው። ክፍተት ወሳኝ ነው። ክፍተት ከሌላ አትማርም። ነገር ግን ክፍተቶቹ እንዴት አድርገን ነው የሚል ነገር ማህበሩ የሚሰራቸው ከባላንስ ካርድ ጋር ተያይዞ ኦልሬዲ ብቁ ባለሙያ ስላለ በሱ መሰረት እየተሰራ መሄድ አለበት የሚል መውሰድ ያለብን ማለት ነው። ስሜ ታደሰ አያና ይባላል። ከፍተኛ የማርኬቲንግ ባለሙያ ነኝ በድርጅቱ። በድርጅቱ ውስጥ አዳዲስ አባላት ወደ ድርጅታችን እንዲገቡና ተጠቃሚ እንዲሆኑ የምናደርጋቸው አማራጮች አብዛኛው የማርኬቲንግ ከፍተኛ የትውውቅ ስራዎችን በመስራት አባላቶች ወደ ድርጅታችን እንዲቀላቀሉ፣ ቁጠባን መሰረት አድርገው ከፍተኛ የሆነ የብድር አገልግሎት የምንሰጥባቸውን አጋጣሚዎች ለነሱ በማስተዋወቅ አባላት ወደ ድርጅታችን የሚገቡበትን መንገድ ነው እየተጠቀምን ያለነው። ላይፍ የብድርና ቁጠባ ድርጅት ከሌሎች ድርጅቶች የሚለይባቸው ብዙ ነገሮች ቢኖሩም በዋናነት አባላቱ የብድር ፍላጎታቸውን በሚያቀርቡ ሰዓት በዋናነት ከሚወስዱት ብድር ላይ ብቻ ወለድ ታሳቢ የሚያደርግ መሆኑን ከሌሎች ልዩ ያደርገናል። በሁለተኛ ደረጃ ደግሞ መደበኛ ቁጠባቸው 10% መሆኑና ዝቅተኛ መሆኑ ከሌሎች ድርጅቶች የእኛን ለየት ያደርገዋል። በብዛት ሌሎችም ስላሉ ማለት ነው። ከዚህ በኋላም በተለየ መልኩ የተለያዩ ጥናቶችን የፋይናንስ ተቋማት የሚሰጧቸውን አገልግሎቶች መሰረት አድርገን ለእኛ አባሎችና ለመላ ኢትዮጵያውያን ተጠቃሚ የሚሆኑባቸውን አጋጣሚዎች ጥናት በማድረግ ለእነሱ የፋይናንስ ጥቅማቸውን ማረጋገጥ ነው በዋናነት። ስለዚህ ድርጅታችን የሚሰጣቸውን አገልግሎቶች ከሰው ኃይል አደረጃጀት፣ ከቴክኖሎጂ እና መሰረታዊ የሆኑ የአደረጃጀት ለውጦችን በማድረግ አባላትንና መላው ኢትዮጵያውያንን ወደ ድርጅታችን የሚቀላቀሉትን ተጠቃሚ የምናደርግባቸውን እድሎች ለማስፋት ነው ስራ እየሰራን ያለነው። አዳዲስ አባላት ወደ ድርጅታችን ቢመጡ እናስተላልፈው መሰረታዊ መልእክት ምንድን ነው? አንደኛ ለሁሉም አባላቶቻችንና ቀጣይ ላይ የሚመጡትም ቁጠባን መሰረት ያደረገ ስራና ቁጠባ ባህል እንዲሆን ጠንካራ ስራ መስራትና የማስተዋወቅ ስራ መስራት አለብን። እነሱም ወደኛ መጥተው ተጠቃሚ የሚሆኑበትን እድል እያሰፋን መሄድ እንዳለብን እና እነሱ ከዚህ እድል ተጠቃሚ እንዲሆኑ በዚህ አጋጣሚ መልእክታችን ማስተላለፍ እንፈልጋለን።